الله الرحمن الرحيم السلام عليكم ورحمة الله وبركاته دي قرآن تماريوچنا ተከታታዮቻችን እንኳን ወደ ተጅዊዶች በደህና መጡ። በዛሬው ክፍል በቁርአን ንባብ ውስጥ በጣም አስፈላጊ ከሆኑት የተጅዊድ ህግጋት አንዱ የሆነውን የሚም ሳኪና ህግጋት እንማራለን። ሚም ሳኪና ምንድናት? ህግጋት አሏት? እነዚህ ህግጋትስ በቁርአን ንባባችን እንዴት ተግባራዊ ይሆናሉ የሚሉትን ጥያቄዎች ከምሳሌዎች ጋር በቀላሉ እናብራራለን። ስለዚህ ቪዲዮውን እስከ መጨረሻው ይከታተሉ። እንዲሁም ቻናሉን ካልተቀላቀላችሁ ሰብስክራይብ አድርጉ። ቪዲዮንም ለሌሎች እንዲደርስ ያጋሩ። ኢንሻአላህ ምህርቱ እናልፋለን። የሚም ሳኪና ህግጋት። ሚም ሳኪና በመጀመሪያ ደረጃ ሁላችንም ልናውቀው የሚገባው ሚም ሳኪና ማን ነው? ስለ ሚም ሳኪናን መተዋወቅ አለብን ማለት ነው። ይህ ማለት በመጀመሪያ ሚም ሳኪና ሶስት ዋና ዋና ህግጋቶችን የያዘ ቀለል ያለ ህግ ነው። በቀጥታ ወደ ህጉ ከመሄዳችን በፊት የሚም ሳኪናን እንተዋወቃት። ሚም ሳኪና ማለት በመጀመሪያ ስለ ሚም ሳኪና ምንነት ጠንቅቆ ማወቅ በጣም አስፈላጊ በመሆኑ ስለ ሚም ሳኪና በቀላሉ እንማር። ሚም ሳኪና ማለት ቀለል አድርገን ለመረዳት ያክል ከዚህ በፊት የምናውቃት የአረብኛ ፊደል ሚም ሱኩን ስትሆን የምትፈጥረው የም ድምጽ ነው ማለት ነው። እዚህ ህግ ላይ ልብ ማለት ያለብን ነገር ቢኖር ከአሁን በኋላ በምንማራቸው የሚም ሳኪና ሶስት ዋና ዋና ህግጋት ውስጥ የምናወራው በዚህ ም በሚባለው ድምጽ ዙሪያ ይሆናል ማለት ነው። ሚም ሳኪና ሱኩን ስትሆን የምትሰጠን ም ድምጽ ላይ ሚም ሳኪና ሚም ሆና ሱኩን ሶስት ዋና ዋና ህግጋት አሉት። እነዚህ ዋና ዋና ህግጋቶች እዚህ ጋር የምንመለከተው የመጀመሪያው አልኢድጋም ወአሸፈዊ እንለዋለን። አልኢኽፋው ወአሸፈዊ ሁለተኛው ህግ ነው። አልኢዝሃሩ አሸፈዊ። እነዚህን ህግጋቶች በምሳሌ የምንመለከት ይሆናል። የመጀመሪያው አልኢድጋሙ አሸፈዊ ህግ ነው ማለት ነው። እዚህ ጋር አልኢድጋሙ አሸፈዊ ማወቅ ያለብን ይህ ህግ የሚምን ድምጽ ም የሚለውን ድምጽ የሚሸፈንበት ወይም ደግሞ ጨፍልቀን የምናነብበት ህግ ነው። አልኢድጋሙ አሸፈዊ። ይህ ህግ መቼ ነው የሚፈጠረው? ከሚም ሳኪና በኋላ ሌላ ሚም ሲመጣ እዚህ ጋር እንደምትመለከቱት ሚም ሳኪና አለ። ከሚም ሳኪና ቀጥሎ ሌላ ሚም ሲመጣልን አልኢድጋሙ አሸፈዊ ህግ ይፈጠራል ማለት ነው። ስለዚህ የምናነበው እንዴት ነው? የመጀመሪያውን ሚም ሳኪና ጨፍልቀን ልክ እንደ አንድ ፊደል በሁለተኛው ሚም ላይ ጨፍልቀ ነው ልክ እንደ አንድ ፊደል አድርገን የምናነብበት ህግ ነው። ይህ የኢድጋም አይነት ኢድጋም ሙተማሲለይን ይባላል። ያው ሚም ተከታትለው ሲመጡ ከሚም ሳኪና ቀጥሎ የመጣችው ሚም ላይ ጨፍልቀን እናነባለን ልክ እንደ አንድ ፊደል አድርገን ለኩማ ልክ በዚህ መልኩ ያእቲየነኩም ሚኒ ልክ ምሳሌውን በዚህ መሰረት እዚህ ጋር ሚም ሳኪና ኢለይኩም ከዛ ሚም መጥቷል። አልኢድጋሙ አሸፈዊ ህግ ይፈጠራል ማለት ነው። ኢለይኩም ሙርሰሉን ኢነሁም መዐኩም ሚምን እችኛዋን ሚም እዚህኛው ሚም ላይ ጨፍልቀን እናነባለን ማለት ነው። ወደ ሁለተኛው ህግ እናልፋለን። አልኢኽፋው አሸፈዊ። ይህ ህግ አልኢኽፋው አሸፈዊ ላይ ስንመጣ ይህ ህግ የሚፈጠረው ከሚም ሳኪን በኋላ ባ ፊደል ስትመጣ ነው ማለት ነው። ይህ ማለት ሚም ሲደመር ባ ማለት ነው። ከሚም ሳኪና በኋላ ባ ፊደል ሲመጣ እዚህ ጋር እንደምንመለከተው አልኢኽፋው አሸፈዊ ላይ ወማሁም ካለ በኋላ ባ ፊደል መጥቷል። ስለዚህ የአልኢኽፋው አሸፈዊ ነው። ያው ኢኽፋ ማለት ደግሞ መሸፈን መደበቅ ስለሆነ ሚምን
እንሸፍናታለን። ስናነበው ከጉና ጋር ኢኽፋ አድርገነው እናነባለን። ወማ ሁም ቢሙእሚኒን ወማ ሁም ቢሙእሚኒን ወማ ሁም ቢሙእሚኒን እንደዚህ ነው የምንቀራው እንጂ ግልጽ አድርገን ወማ ሁም ቢሙእሚኒን እንደዚህ አንቀራም ማለት ነው። ወማ ሁም ቢሙእሚኒን ረበሁም ቢሂም ያዕተሲሙ እዚህ ጋር አሁን ግልጽ አናደርግም። ቀጥሎ ስለመጣ ምን እናደርጋለን? ኢኽፋ አድርገን ነው የምናነባው። ያዕተሲም ቢላህ ያዕተሲም ቢላህ ፈሕኩም በይነሁም በዚህ መልኩ እናነባለን ማለት ነው። ጠይብ ወደ ቀጣዩ ስናልፍ የሶስተኛው ሕግ አልኢዝሃሩ አሸፈዊ ነው። አልኢዝሃሩ አሸፈዊ የሚም ሳኪና የሶስተኛው ሕግ ደግሞ እዚህ ጋር እንደምንመለከተው ሕጉ የሚፈጠረው ልክ አሁን ከላይ የአልኢድጋሙ አሸፈዊ ላይ ለኩም ከሚም ሳኪን ቀጥሎ ሚም ሲመጣ ብለናል። ከሚም ሳኪን ቀጥሎ ሚም ሲመጣ አልኢድጋሙ አሸፈዊ ሕግ ይፈጠራል። በመቀጠል ከሚም ሳኪን ቀጥሎ እዚህ ጋር ባ ሲመጣ አልኢኽፋኡ አሸፈዊ ሕግ ይፈጠራል ማለት ነው። አልኢዝሃሩ አሸፈዊ ላይ ስንመጣ ከዚህ በፊት እንደተባባልነው ሕግጋቱ የሚም ሳኪና ም የሚለው ላይ የተመሰረተ መሆኑን ማለት ያስፈልጋል። ይህ የአልኢዝሃሩ አሸፈዊ ሕግ የም ድምፅ ላይ ግልጽ የሚደረግበት ነው ማለት ነው። ከሚም ሳኪና በኋላ ቅድም ለሁለቱ ሕጎች መፈጠር ምክንያት አድርገን ከጠቀስናቸው ፊደላት ውጭ ያሉት ፊደላት ሲመጡ የሚም ሳኪናው ም ድምፅ ግልጽ ተደርጎ ይነበባል። ምሳሌ ላይ የቀደሞቹ ላይ ባንና ሚምን ፊደል ከሁለቱ ውጭ ያሉት የተቀሩት የአረብኛ ፊደላቶች ከሚም ሳኪን ቀጥሎ ሲመጡ ሁልጊዜም ም ድምፅን ግልጽ አድርገን እናነበዋለን። ለአልኢኽፋኡ አሸፈዊ ሕግ መፈጠር ባ ፊደል ምክንያት ናት። ለአልኢድጋሙ አሸፈዊ መፈጠር ደግሞ ሚም ምክንያት ናት። ከነዚህ ከሁለቱ ፊደል ውጭ ያሉት በሙሉ ከመጡ ሁልጊዜም ግልጽ አድርገን እናነበዋለን። ኢዝሃር ማለት ያው ግልጽ ማድረግ ስለሆነ ግልጽ በማድረግ እናነበዋለን። ለኩም ዲኑኩም ግልጽ ነው የምናደርገው። ለኩም ዲኑኩም እንጂ ከጉና ጋር ለኩም ዲኑኩም እንደዚህ አይነበብም። ግልጽ በማድረግ ከሚም ሳኪና ቀጥሎ ያለው ፊደል ከባና ከሚም ውጭ ስለሆነ እናደርጋለን ግልጽ በማድረግ እናነበዋለን። ለኩም ዲኑኩም አለም የጅዐል ከሚም ሳኪና ቀጥሎ ያመቷል ግልጽ በማድረግ እናነበዋለን። አለም የጅዐል ም የሚለው ድምፅ ግልጽ መሆን አለበት ማለት ነው። ፈለሁም አጅሩን ከሚም ሳኪና ቀጥሎ ማን መጣ? ሐምዛ መጥቷል። ስለዚህ ግልጽ በማድረግ እናነባታለን። ፈለሁም አጅሩን በዚህ መልኩ የሚም ሳኪና ሕግጋትን ከነ ምሳሌዎቻቸው ተምረናል። እነዚህን ሕግጋት በተግባር በመለማመድ የቁርአን ንባባችንን ይበልጥ ማሳመር እንችላለን። ትምህርቱ ጠቃሚ ሆኖ ካገኙት ቪዲዮን ላይክ ያድርጉ፣ ለወዳጆቻችሁም ያጋሩ። እንዲሁም ቀጣይ የትምህርት ትምህርትና የቁርአን ትምህርቶች እንዳያመልጣችሁ ያው ቻናሉን ሰብስክራይብ በማድረግ የማሳወቂያ ደውሉን ያብሩ። አስተያየት፣ ጥያቄ ወይም ማስተካከል ካላችሁ በኮመንት ክፍሉ ያስቀምጡልን። ኢንሻአላህ በቀጣይ ትምህርቶች ላይ እንመለስበታለን። እኔ ወንድማችሁ ኸድር ነኝ። አላህ ቁርአኑን በትክክል ከሚያነቡት በሚያስተምሩትና በሚተገብሩት ባሮቹ መካከል ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።